አንድ ጥያቄ ልጠይቃችሁ። ከልጅነታችሁ ጀምሮ በቤተሰብ በጎረቤት በጓደኛ እና በህብረተሰቡ በየቀኑ ሲነገራችሁ የኖረው ብቸኛ ስኬታማ የመሆን ቀመር ምንድን ነው? ጥሩ ተማሪ ሁን፣ ፈተና አልፍ፣ ዩኒቨርሲቲ ግባ፣ ዲግሪ ያዝ፣ ከዚያም ጥሩ ስራ ፈልግ አይደል? አውቃለሁ ዛሬ በማነሳው ሀሳብ ብዙ የማይስማሙ ሰዎች ሊኖሩ ይችላሉ። የሚናደዱም ሰዎች ሊኖሩ ይችላሉ። ግን እውነቱን መነጋገር አለብን። ሪያሊቲውን መጋፈጥ መቻል አለብን። ምንድነው የሚያወራው ልትሉም ትችላላችሁ። ይሄ ቪዲዮውን የምሰራው በተለይ the next generation ይሄን ቪዲዮ ያዩታል። ዝም ብዬ ከመሬት ተነስቼ የማወራው ነገር አይደለም። እያንዳንዱ ነገር ኤክስፒሪየንስ አድርጌዋለሁ፣ ከነ ማስረጃውም ጭምር ነው የምነግራችሁ። በዚህ ዘመን በተለይ እዚህ ኢትዮጵያ ውስጥ አሁን ከረንትሊ ዩኒቨርሲቲ ውስጥ ገብቶ የሆነ ዲግሪ መማር it's worthless፣ ምንም ጥቅም የለው፣ ከወረቀት የዘለለ ምንም ጥቅም የለው። አሁን በድጋሚ ነግራችኋለሁ። ዩኒቨርሲቲ እንዳልከ አንድ ሰው ዩኒቨርሲቲ ገብቶ ከሚማር አንድ ስፔሲፊክ ማርኬተብል ስኪል ላይ ቢማር ይሻለዋል። የዩኒቨርሲቲ ዲግሪ አንደኛ ማርኬተብል አይደለም፣ ሁለተኛ ስኬለብል አይደለም። እነዚህ ነገሮች ደግሞ አቺቭ ማድረግ ካልቻላችሁ መቼም ቢሆን ፋይናንሻል ፍሪደምን አቺቭ ማድረግ አትችሉ። እድሜ ልካችሁን የተሰቃያችሁ ትኖራላችሁ። ይሄ ምክር ትክክል መስሎ ሊታይ ይችላል፣ ግን ዛሬ ላይ ቆመን እንጠይቅ። ይሄ የነበረ መንገድ ወይም ዲፎልት ፓዝ ለሁሉም ሰው የሚሰራ ነው ወይስ አብዛኞቻችን ከማንነታችን ከችሎታችን እና ከእውነተኛው ዓለም ፍላጎት ጋር እያጣላን ያለ ወጥመድ ነው? የዩኒቨርሲቲ ዲግሪ ያላቸው ስራ አጥ የሆኑ ሰዎች፣ በዲግሪያቸው ተመርቀው ግን በሚሰሩት ስራ ውስጥ ደስታን ያጡ ሰዎች እና በወላጆቻቸው ግፊት በማይፈልጉት የትምህርት መስክ ውስጥ ዓመታትን በመጨረስ ላይ ያሉ ሰዎች ቁጥር ስታዩ እንዳትደናገጡ። ዛሬ የምናወራው ስለ ትምህርት መጥላት አይደለም። የምናወራው ስለ ትምህርት እንደ ብቸኛ መዳረሻ ተደርጎ ስለሚወሰድበት የተሳሳተ አስተሳሰብ፣ አመለካከት። እንዴት ሰውን አትማሩ፣ እንዴት ዩኒቨርሲቲ አትግቡ ብለህ ታወራለህ የሚል ሰው ይኖራል። እንደዚህ አይነት ኦብጀክሽን እንደሚነሳብኝ አውቃለሁ። ከየትኛው የማህበረሰብ ክፍል አካል እንደሚነሳም እንደሚመጣም አውቀዋለሁ። ለዛም ዝግጁ ነኝ። መጀመሪያ ግን ቪዲዮውን እስከ መጨረሻው ድረስ ተመልከት ወይ ተመልከች። ዛሬ ይህንን የማህበረሰብ ወጥመድ በታትነዋለን። ቃላሙ እንደሰን እባላለሁ። የዚህ ታላቅ ቤተሰብ ካልተቀላቀላችሁ ይህንን ታላቅ ቤተሰብ እንድትቀላቀሉ ከወዲሁ እነግራችኋለሁ። ብዙዎቻችን የምንኖረው በተዘዋዋሪ ወይም ኢንዳይሬክት የኑሮ ስርዓት ውስጥ ነው። በትምህርት ቤት ውስጥ የምናሳልፋቸው 16 እና ከዛ በላይ ዓመታት በእውነቱ እኛ ለህይወት ችግሮች የሚያዘጋጁ ሳይሆኑ በስርዓቱ የተቀመጡ ፈተናዎችን እንድናልፍ ብቻ የሚያሰለጥኑ ናቸው። ይህን ዘ ሜትሪክስ እያለ ይጠራዋል። ስሙን እዚህ ላይ ያልጠቅሰውም ፊልም ተሰርቶበታል። እንደ ሮበርት ኪዮሳኪ ያሉ ሰዎች ደግሞ ዘ ራት ሬስ እያሉ ይጠቅሱታል። ባይ ዘ ዌይ ሪች ዳድ ፑር ዳድ የሚል መጽሐፍ አለ። እሱ መጽሐፍ እንድታነቡት ከወዲሁ እነግራችኋለሁ። በተለይ ህጻናት 10 ቤት ውስጥ ያላችሁ ሰዎች ፋይናንሻል ፍሪደምን አቺቭ ማድረግ የምትፈልጉ ከሆነ የመጀመሪያው ማንበብ ያለባችሁ መጽሐፍ የምለው ይህንን መጽሐፍ ነው። መጽሐፉ ውስጥ የሚያነሳው ዘ ሜን ኮንሰፕት ሄደው በቃ ሰዎች ለአመታት ትምህርት ቤት ሲቆያሉ ገንዘብ እንዴት እንደሚሰራና እንደሚሰራ ስለማያውቁ እድሜ ልካቸው ሙሉ ፋይናንሻሊ ስትራግል እያደረጉ ይኖራሉ። መቼም ቢሆን የገንዘብ ነፃነትን ማግኘት አትችሉም። ሲልቨስተር ስታሎን አንድ ሲን አለው አንድ ሙቪ ላይ ስለሆነ ልጅ ስለ ኮሌጅ ዲግሪ ሲያስረዳው ምን ይለዋል መሰላችሁ? ኮሌጅ ዲግሪ ማለት አንድ ሰው 4፣ 5 ወይም 7 ዓመታት ዩኒቨርሲቲ ቆይቶ ምን ያህል ሰክሰሲቭ የሆኑ ታስኮችን ሰርቶ አልፏል። አንድ ሰው ቆሞ ያወራውን ነገር ወይም የጻፈውን ነገር ሸምድዶ ሜሞራይዝ አርኮ ወረቀት ላይ መጻፍ ይችላል። ምን ያህል ሪጂድ የሆኑ ታክስ ኢንስትራክሽኖችን መከተል ይችላል። ከዛም ያንን ወረቀት ይዞ የሆነ ሰው ቢዝነስ ውስጥ ገብቶ የዛን ሰውዬ ቢዝነስ እንደማያበላሽ ማሳያ። በቃ አለቀ። ይኸውላችሁ እኔ ከትምህርት ጋር ችግር የለብኝም። ስኩል እና ኤጁኬሽን በጣም የተለያየ ነገር ነው። ትምህርት ቤት መሄድና ትምህርት መማር በጣም የተለያየ ነገር ነው። ችግሩ የሚመጣው እዚህ ጋር። ትምህርት ቤት ለእውነተኛው ዓለም አያዘጋጅም። ይሄ እኮ በግልጽ የምናየው ነገር ነው። በትምህርት ቤት ውስጥ ትልቅ ፐርፎርማንስ የነበራቸው ልጆች ሪል ላይፍ ላይ ሲቸገሩ እናያለን። እንደውም ዝቅተኛ ፐርፎርማንስ ያላቸው ናቸው በተሻለ ሁኔታ ፐርፎርም የሚያደርጉት። የሲ ግሬድ ተማሪው ለምንድን ነው የኤ ግሬድ ተማሪውን ቀጥሮ የሚያሰራው? ይሄ በእርግጥ የራሱ የሆነ ሳይኮሎጂካል ኢንተርፕሪቴሽን አለው። ባይ ዘ ዌይ የሪች ዳድ ፑር ዳድ መጽሐፍ 16 ሲሪየስ መጽሐፎች ናቸው እና የመጨረሻውን ሲሪየስ እንድታነቡ ትነግራቸዋለሁ። ለምንድን ነው የኤ ተማሪዎች ለሲ ተማሪዎች የሚሰሩት ብለው የጻፈው የመጨረሻ ሲሪየስ መጽሐፍ አለ። ሁለተኛው ሲሪየስ መጽሐፍ ካሽ ፍሎ ኳድራንት ነው። ይሄ በእርግጥ ሞር አድቫንስድ ቶፒኮችን የሚያነሳው ስለ ኢንቨስትመንት፣ ቢዝነስ፣ ኤምፕሎይ፣ ሰልፍ ኤምፕሎይድ ምናምን ብሎ በኳድራንት ከፋፍሎ ኤክስፕሌን የሚያደርግበት መጽሐፍ ነው። ግን የመጀመሪያው መጽሐፍ ወሳኝ ነው። እሷን አንብቦት። ዴኒየል ጎልማንም ጽፎታል መጽሐፍ ላይ ፈርዘር ኤክስፕሎር ማድረግ የምትፈልጉ ካላችሁ። ለምሳሌ
አንደኛ ትምህርት ቤት ቲምወርክን አያስተምርም። የትምህርት ቤት ስርዓቱ ራሱ ዲዛይን የተደረገው አንዱ እንዲበልጥ ታስቦ ነው እንጂ በጋራ እንድታድግ አይደለም። የራንኪንግ ሲስተሙ ይህንን ነው የሚያሳየው። በቀላሉ አለቀ። መበላለጥ ወደ እኔም ትሽቀዳደሙ። እንዲሁም ወደ ዩኒቨርሲቲ ሌቭል ስትመጡ በጂፒኤ ኢቫሉዌት ይደረጋል እንጂ ሎወር ሌቭል ላይ ራንኪንግ ሲስተም የሚጠቀሙት ምናልባት አሁን እየቀረ ሊሆን ይችላል። ሁለተኛ ነገር ትምህርት ቤት ስህተትና ሪስክን እንድትፈራ ነው የሚያደርግ። የሆነ ስህተት ብትሰራ ሲስተም ወይም ስርዓቱ ፐርሲቭ እንድታደርግ ባደረገ ግሬድ ወይም ማርክ ይቀጣል። ስህተት መስራት፣ ሪስክ መውሰድ አደገኛ ነው፣ ገዳይ ነው። ይህ አስተሳሰብ throughout time አይምሮአችን ውስጥ ፐርሲቭ እንድናደርግ የሚያደርገን መጥፎ አስተሳሰብ አለ። በእውነተኛው ዓለም ላይ ሪስክ ካልወሰድክ፣ ስህተት ካልሰራ ማደግ አትችልም። ዝቅተኛ ፐርፎርማንስ ያላቸው ልጆች ብዙ ለማርካቸው የማይጨነቁት እነዚህ ናቸው። ሪል ላይፍ ላይ በደንብ በጥሩ ሁኔታ ፐርፎርም የሚያደርጉት ሁሉንም ነገር ይሞክራሉ፣ ሪስክ ይወስዳሉ። ሪስክ መውሰድ አይፈሩም፣ መውደቅ አይፈሩም። እንዴት እንደሚያስቡ እነዚህ ልጆች አውቃለሁ፣ ምክንያቱም ከነሱ ጋር አብሬ ተቀምጬ ተምሬያለሁ። ለግሬዳቸው ለማርካቸው የሚጨነቁት ግን ሪል ላይፍ ላይ እንኳን ገንዘብን ኢንቨስት ማድረግ ይፈራሉ። ምክንያቱም በእነሱ አይምሮ ውስጥ መውደቅ፣ ሪስክ መውሰድ ዋጋ ያስከፍላል። ትምህርት ቤት አይምሮአቸው ውስጥ ለአመታት የደነቀረው አስተሳሰብ አለ። አሁንም ጀነራላይዝ ላደርገው አልፈልግም፣ እሱን በደንብ ተረዱ። በዚህ አጋጣሚ አንድ ታሪክ ልንገራችሁ። ምናልባት ፌዴክስ የሚባለውን ካምፓኒ የምታውቁት ከሆነ የማታውቁት ሰርች አድርጋችሁ እወቁት። ግን ፌዴክስ ዓለም ላይ በጣም ትልቅ የትራንስፖርቴሽን እና ሎጂስቲክስ ፕሮቫይደር ካምፓኒ ነው። የፌዴክስ ፋውንደር ፍሬድሪክ የሚባለው የቢዝነስ ፕሮፖዛሉና ኮንሰፕቱን አቅርቦለት ነበር ለአስተማሪው በዩኒቨርሲቲ ቆይታው። የሚገርመው ነገር ይህንን ያቀረበለት ሲ ግሬድ ነው የተሰጠው ለፍሬድሪክ ማለት ነው። ከዛ ፍሬድሪክ የፌዴክስን ሀሳብ ሪል ላይፍ ላይ ተግብሮት ዛሬ ፌዴክስ መልቲ ቢሊዮን ዶላር መልቲ ናሽናል ኮርፖሬሽን ካምፓኒ ሆነዋል። ምን መሰላችሁ? እሺ አንድ ሰው ቤዚክ ኤጁኬሽን ማግኘት አለበት። እኔም በዚህ አምናለሁ፣ እስማማለሁ። ቤዚክ ኤጁኬሽን ማለት ከ12 በቂ ነው። ከቻልክ ሆም ስኩል ማድረግ ነው ልጅን። ግን ሆም ስኩል ብዙ ሰው አፎርድ እንደማያደርገው አውቃለሁ። ሁለተኛ ነገር ከቤዚክ ኤጁኬሽን በኋላ የሚመጣው የዩኒቨርሲቲ የትምህርት ህይወት ግን ምንም ጥቅም የለውም። ሚስ አንደርስታንድ እንድታደርጉት አልፈልግም። ኮንቬንሽናል ፓዝዌይን ወይም ዲፎልት ፓዝዌይን መከተል እፈልጋለሁ የሚል ሰው ካለ መብቱ ነው። እኔ ከዛ ጋር ችግር የለብኝም። ግን መታተማር አንድ ሰው ግግም ብሎ እኔ ዶክተር ነው መሆን የምፈልገው ይላል። ከዛ 7 ዓመታት ምናምን ሜዲሲን ይማራል። ከዛ የመጀመሪያው ክፍያ ላይ ይደብረዋል። ዶክተሮች ስንት እንደሚያገኙ ለእናንተ አልነግራችሁ። 20 ሺህ እንኳን አይሆንም ፐር መንዝ ማለት ነው። 20 ሺህ ብር በአሁኑ ሰዓት እዚህ ኢትዮጵያ ውስጥ ምሳ መቢያው ነው ታውቃላችሁ። ለማንኛውም ግን እኔ ዲስሪስፔክትፉል እየሆንኩኝ አይደለም። ለዶክተሮች ትልቅ ክብር አለኝ። ሁላችንም ስንታመም የሚያክሙ እነሱ ናቸው። ዶክተርም ጓደኞች አሉ። ግን እንደዚህ እየተነገረ ይህንን ዲፎልት ፓዝ እከተላለሁ የምትል ከሆነ መብት ነው። ግን መተህ እንዳታማራር። ሰው መርዳት ነው ልትል ትችላለህ። በነፃ ሰው መርዳት የሚያኖር ከሆነ ውልሲ ፓሽን ታለንት ና እኔ በዚህ አይነት ነገር አላምንም፣ አልስማም። እንደዚህ አይነት ነገርም የለም። ሜዲሲን እንደ አንድ ምሳሌ ያመጣሁት እንጂ በጣም ብዙ ምሳሌዎችን መጥቀስ ይቻላል። ለምን ይህ ፓዝ እንደማይሰራ ልንገራችሁ። አንደኛ የዩኒቨርሲቲ ዲግሪ የምትማሩት ትምህርት ስፔሲፊክ አይደለም። ጀነራል ነገር ነው የምትማሩት። ስፔሲፊክ ነገር ተምራችሁ ስፔሲፊክ ሶሉሽን ማምጣት ካልቻላችሁ ምንም ጥቅም የለውም። እንደውም ራሳችሁ ላይ ነው ችግር እየፈጠራችሁ የምትመጡት። የምትማሩት ነገር ስፔሲፊክ ሶሉሽን የማያመጣ ከሆነ ወርዝ አያረግም። ችግር መፍታት አለበት። ሁለተኛው ነገር የዩኒቨርሲቲ ዲግሪ ማርኬተብል አይደለም። እዚህ ጋር የምታወዳድሩት የተማራችሁት ነገር ገበያው ላይ ምን ያህል ሰው ለመክፈል ፍቃደኛ ነው። ይህን ስታዩት የሞተ ነው። አንድ ሰው ሜዲሲን ተምሮ ኢንተርኒስቶ ቢሆን እንበል። እንዴት ነው ማርኬት የሚያደርገው ኢንተርኒስት? 100% ማርኬተብል አይደለም እያልኩኝ አይደለም፣ ግን ኦልሞስት ነን በሚባል ደረጃ በቀላሉ ማርኬተብል አይደለም። በጣም ከባድ ነው። የሆነ ሰው ግን የሆነ ቲቪቲ ፕሮግራም ላይ አንድ ስፔሲፊክ ስኪል ቢማር ማርኬቱ ላይ በከፍተኛ ሁኔታ ዲማንድ አለው። ወይም ዲጂታል ስኪልስ። ዝም ብላችሁ ሂዱና የጋራ ሰራተኞችን በቀን ምን ያህል ብር እንደሚሰሩ ጠይቋቸው። ምናልባት እኮ አንድ ሰው በዩኒቨርሲቲ ዲግሪ በወር የሚሰራውን ገንዘብ እነዚህ ልጆች በቀን ይሰሩታል። ኢትዮጵያ ውስጥ አሁን ከረንትሊ አቨሬጅ ደሞዙ እኮ 8012 ብር አካባቢ ነው። በ8000 ብር መኪና ለመግዛት አንድ ሰው አሁን ባለው ከረንት ማርኬት በትንሹ 15 ዓመት ይፈጅበታል። ካልኩሌት እያደረኩት ነበር። ይሄ ታምር ነው ራሱ 15 ዓመት ከገዛ። ምክንያቱም ሙሉን 8000 ብር ነው ያሰብኩት። እንደገና ኢንፍሌሽኑ ማሰብ መቻል አለባቸው። አሁን ከረንት ኢንፍሌሽኑ ስንት ነው? ሬቱ ከባድ ነው። ስለዚህ አይሆንም። በእርግጥ ሰክሰስን በመኪና እየለካውት አይደለም፣ ወይም በቁስ እየለካውት አይደለም። ሰክሰስ ሰብጀክቲቭ ነው። ለእኔ ሰክሰስን ዲፋይን የማደርግበት መንገድ እና ሌላ ሰው ዲፋይን የሚያደርግበት መንገድ በጣም የተለያየ ነው። ስፔሲፊክ ስኪል የተማሩ ልጆች ግን
በወር የሚሰሩትን ገንዘብ በነገራችሁ ኢንሴን ነው፣ አታምኑኝ። ከሁለት ዓመታት በፊት አንድ የሆነ ዲነር ፕሮግራም ላይ ተጋብዤ ነበር እና እዛ ጠረጴዛ ዙሪያ ላይ የተቀመጡ ልጆች በወር ምን ያህል ገንዘብ እየሰሩ እንደሆነ ብነግራችሁ ወይም ብትሰሙ ትደነቃላችሁ። አንድ የ17 የ18 የ20 ዓመት ልጅ በወር 200,000 300,000 ይሰራል ቢባል አውቃለሁ ሰው እንዴት ፐርሲቭ እንደሚያደርገው። ውሸት ነው። እንደዚህ አይነት ነገር የሚባል ነገር የለም ነው የሚለው። ማንም አያምን። ግን ቀላል ነው። ስፔሲፊክ የሆነ ማርኬተብል ስኪል ነው እነዚህ ልጆች የሚያውቁት፣ ለዛውም ዲጂታል የሆነ ስኪል፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ኮንተንት ክሪኤሽን። እነዚህ ስኪሎች ከየትኛውም ጊዜ በላይ ዲማንዱ እየጨመረ ያለበት ስኪል ነው። ምን ያህል ገንዘብ እዚህ ላይ ኢንቨስት እንደሚደረግ ስላልተረዳችሁ። ሶስተኛው ነገር የዩኒቨርሲቲ ዲግሪ ስኬለብል አይደለም። እንደገና እንዴት ስኬል እንደምታደርጉት እንዴት ማርኬት እንደምታደርጉት አያስተምሩ። ኢንተርፕረነርሺፕ ምናምን ብለው የሚያስተምሩት ነገር ተውት፣ አታስቡ። እንደዚህ አይነት ነገር ቀልድ ነው። ምን መሰላችሁ? ፍሬሽማን ኮርስ ብለው አመጡ። ጥቅሙ ራሱ ምን እንደሆነ የማይታወቅ ነገር ነው። ጊዜ ማራዘሚያ ነው። ላይ ዝም ብለው ያዝጉናል። ለማንኛውም ስፔሲፊክ ስኪል ከሌላችሁ አሁንም ስኬለብል ልታረጉት አትችሉም፣ ማሳደግ አትችሉም። ይህን በምሳሌ ላስረዳችሁ። ለምሳሌ አንድ ሰው ሜዲሲን ተማረ። ቆይሽ ከሜዲሲን እንውጣና አርኪቴክቸር ተማረ እንበል። በመጀመሪያ አርኪቴክቸር ጀነራል ነገር ነው። ከዚህ ውስጥ ኢንቴሪየር ዲዛይን ተማረ እንበል። ስፔሲፊክ አደረገው። ራሱ ኢንቴሪየር ዲዛይን ራሱ ስፔሲፊክ ልታደርጉት ትችላላችሁ። ይሄ ስፔሲፊክ ስኪል ቀጣዩ ስቴፕ ማርኬቱ ላይ ዲማንደብል ነው ወይስ አይደለም ነው። በእርግጥ ከብዙ የአርኪቴክቸር ዘርፎች ውስጥ የተሻለ ገንዘብ የሚገኝበት ነው። ግን ምን ያህል ሰው ለዚህ ስፔሲፊክ ስኪል ለመክፈል ፈቃደኛ ነው የሚለውን ስታዩት በጣም ትንሽ ነው። ኦልሞስት ነን የሚባል የምታገኙት ገንዘብ ሬቪኒው በጣም ትንሽ ነው። ስለዚህ በቀላሉ ማርኬተብል አይደለም ማለት ነው። ስኬለብልም አይደለም። ልታሳድጉትም አትችሉም። ገንዘብ ጀነሬት ማድረግ ካልቻላችሁ ደግሞ ልታሳድጉት አትችሉም። ስለዚህ አሁንም በድጋሚ የዩኒቨርሲቲ ዲግሪ ወርዝ አይደለም፣ ከረንትሊ ወርዝ አያደርግም። ማርኬቱ ላይ ግን በጣም ዲማንደብል የሆኑ ስኪሎች አሉ። እነሱ መከተል መቻል አለባችሁ። ምንድነው ገንዘብ የምትሉ ሰዎች ትኖራላችሁ፣ አውቃለሁ። እንደዚህ አይነት ጥያቄ እንደምታነሱ እረዳለሁ። አልዋሻችሁም። ገንዘብ በጣም ጠቃሚ ነገር ነው። አትሊስት ለእኔ፣ ለእናንተ አላውቅም። አንድ ሰው የሚገርም መኪና እየነዳ ቢመጣ ማንም ሰው ኤጁኬሽኑን ኩዌስችን አያደርገውም። ግን የሆነ ሊስትሮዛ ጋር ብናይ ያ ልጅ ስላልተማረ ነው እንላለን። ሰው ዓላማው ገንዘብ መሰብሰብ አይደለም። ዓላማው ገንዘብን እንደ ሌቨሬጅ ተጠቅሞ ፍሪደም ኦፍ ታይም እና ፍሪደም ኦፍ ሎኬሽንን አቺቭ ማድረግ ነው። ቲም ፌሪስ እንዳለው ማለት ነው። ዘ 4 Hour Work Week መጽሐፍ የሚባል አለ። ሌላ መጽሐፍ ሪኮመንድ እያረኳችሁ ነው። እስካሁን ድረስ 3 መጽሐፍ ሪኮመንድ አድርጌያችኋለሁ። ጥቅም አለው ወይ ዩኒቨርሲቲ መግባት? ጥቅም አለው። ግን ወርዝ ያደርጋል አያደርግም? ወርዝና ጥቅም አንድ ሊመስል ይችላል። ዳይሬክት ትርጉሙ ግን አንድ አይደለም። ወርዝን የምታዩት ከጊዜ አንጻር ነው። ሪሊ ዩኒቨርሲቲ የምታገኙትን ነገር ባትገቡ አታገኙትም ወይ? በዚህ ዘመን ያለውን ኦፖርቹኒቲ ለእናንተ አልነግራችሁ። ምንም ነገር በኢንተርኔት አክሰስ ማድረግ በሚቻልበት ዘመን ላይ ነው ያለነው። አርቲፊሻል ኢንተለጀንስ በምን ያህል ፍጥነት እየተጓዘ እንደሆነ ትረዳላችሁ ብዬ አስባለሁ። በአሁን ጊዜ ወሳኙ ነገር ፍጥነት። 4-5 ዓመታት ማርኬተብል ያልሆነ ነገር ከምትማር በ3 ወርስ ማርኬተብል የሆነ ነገር ስፔሻላይዝ ማድረግ ይቻላል። የሚመረጠውም ይሄ መንገድ ነው። ጋይስ እኔ በ20ዎቹ ዕድሜ ውስጥ መልታ ሚሊዮነር ከሆኑ ሰዎች ከፍዬ ተምሬያለሁ። የራሳቸውን ቢዝነስ ከገነቡት ጋር፣ የዘመኑን ኦፖርቹኒቲ መጠቀም ከቻሉት ጋር እንዴት እነዚህ ሰዎች እንደሚያስቡም ለማወቅ ችያለሁ፣ ተረድቻለሁ። እዚህ ዓለም ላይ አንድ ነገር በፍጥነት ተምራችሁ በፍጥነት አዳፕት ማድረግ ካልቻላችሁ እና በፍጥነት ኤክስኪዩት ማድረግ ካልቻላችሁ አይሆንም። መቆጠብ ማንንም ሰው ሚሊዮነር እንዳላደረገ ሁሉ ፎርማል ኤጁኬሽንም የምትፈልጉትን ነገር እንድታሳኩ አይረዳችሁም። which is financial freedom ማለት ነው። ሁሉንም ማለት እችላለሁ። እነዚህ ልጆች ዲፎልት ፓዝ ወይም ኮንቬንሽናል ፓዙን አልሄዱበትም፣ ህጉን ሰብረውታል። አንድን ነገር ከተማርከው በኋላ ማርኬተብል ማድረግ እና ማርኬተብል እንደሚሆን እያወቅ መማር በጣም የተለያየ ነገር ነው። ስለዚህ አሁን በነገርኳችሁ ምክንያት ስፔሲፊክ ስላልሆነ ማርኬተብል ስላልሆነ እንዲሁም ስኬለብል ስላልሆነ የዩኒቨርሲቲ ዲግሪ ወርዝ አይረግም። አሁን ከረንት እዚህ ላይ የምታባክኑትን ዓመታት ስፔሲፊክ ስኪል ብትማሩበት ማርኬቱ ላይ ተፈላጊ የሆኑትን ለይታችሁ ብታውቁ አይታችሁ የማታውቁትን ገንዘብ ማፈስ ትችላላችሁ። ያንተ ጂፒኤ 3.9 ሆነ 3.5 2.5 ሆነ ሪል ማርኬት ላይ ማተር አያደርግም። ማንም ኬር አያደርግም። ከወረቀት ማድመቂያነት የዘለለ ጥቅም የለውም። ምናልባት ዴዲኬሽንን ኮሚትመንትን የሚያሳየው አለቀ። the market doesn't care whether you try or not የሚባል ነገር ሰምታችሁ ሊሆን ይችላል። ማርኬቱ የሚፈልገው ውጤትና ሶሉሽን ብቻ ነው። በቃ አለቀ። አንተ ጣርክ አልጣርክ ማንም ግድ አይሰጠውም። አንዳንድ ሰዎች ሪስክ መውሰድ የማይፈልጉ ሰዎች አሉ። ህመም የሚፈሩ ሰዎች አሉ። ከኮምፎርት ዞናቸው መውጣት የማይፈልጉ ሰዎች አሉ።
እንደዚህ አይነት ሰው ከሆናችሁ ዲፎልት ፓዙን ተከተሉ። ኮርፖሬት ላይፍ ስታይል የሚመቻችሁ ሰዎች ካላችሁ ተከተሉ። ጠዋት ተነስተህ ቢሮ መሄድ ከዛ ማታ መምጣት፣ ይህንን ለቀጣዮቹ 40 እና ከዛ በላይ ዓመታት መደጋገም የምትፈልግ ከሆነ ያንን ተከተል። እንደዚህ አይነት ነገር መጥፎነቱ ምን መሰላችሁ? አት ሰም ፖይንት ሪያላይዝ ሳይታረጉት የሆነ ፖይንት ላይ ሪያላይዝ ታረጉታላችሁ። ዩዝዳፕ ሆናችኋል ለእንደዚህ አይነት ነገር ማለት ነው። እና እዛ ፖይንት ላይ ደግሞ ጊዜው አልፈዋል። ማደግ አትችሉም። ማደግ ስላችሁ ፋይናንሻሊ ብቻ አይደለም ሜንታሊም ጭምር ነው። አይምሯችሁ አያድግም። በእርግጥ ይሄ ለሌላ ጊዜ የምናቆየው ሀሳብ ነው። ግን ምን መሰላችሁ? ይሄ የሪፒቲሽን አይነት ስራ የሚሰሩ ሰዎች አይምሯቸው አደጋ ውስጥ ነው ያለው። አዲስ ነገር ኤክስፒሪየንስ ለማያደርጉ ሁሌ አንድ አይነት ነገር ስለሆነ በፍጹም አይምሯቸው አያድግም። አዲስ ነገር ኤክስፕሎር አድርጋችሁ አዳዲስ ፓተርኖችን ኒውራል ፓዞች አይምሯችሁ ውስጥ ሊፈጠር ካልቻለ ልትማሩ አትችሉ። አይምሯችሁ ሽሪንክ ነው የሚያደርገው በቃ። እና አደገኛ ነው ኮርፖሬት ላይፍ ስታይል። እና ማስታወስ ያለባችሁ ምን ልታስወግዱት አትችሉ። ስቃይ ግን የምርጫ ጉዳይ ነው። ለምን ይሄ ዲፎልት ፓዝ ውስጥ ሰው ይገባል የሚለው ስናይ አንደኛ ዲግሪ ለብዙዎች እንደ ስኬት ዋስትና ይቆጠራል። ዲግሪ ከሌለ ማንም አትሆንም የሚል ጥርቅም ያለ እምነትን አሳሰብ አለ። ማን ነው የሆነ ጊዜ ከተወሰነ ጊዜ በፊት ኮሜዲያን እሸቱ ስለዚህ ነገር ተጠይቆ አንድ ያለው ነገር አለ። ትምህርት ያመከነው ትውልድ ብሎ የገለጸበት ወይ አለ የሆነ ፍሬዝ ነው። እውነት ለመናገር ሃርሽ ሊመስል ይችላል፣ ግን ሪያሊቲ ነው። መቀበል መቻል አለባችሁ። በጣም ብዙ ሰው በእርግጠኝነት ብነግራችሁ ለምንድን ነው የምትማረው ብላችሁ ብጠይቁ፣ ለምንድን ነው ጠዋት እየተነሳ ቦርሳ ይዘህ የምትመጣው ብላችሁ ብጠይቁት መልሱን አያውቀውም። ሪያሊቲው ነው እየነገርኳችሁ ያላችሁት። እኔ በግል ዩኒቨርሲቲ እንዴት መሰላችሁ የምገልጸው? ዝም ብለህ ተሰብስበህ መርከብ ላይ እንደመጫን ነው። ወዴት እንደሚሄድ ወደማይታወቅ መርከብ መጫን ነው። የሚማረው ማያውቀውም፣ የሚያስተምረው ማያውቀውም። ተወዛግበህ ትገባለህ፣ ተወዛግበህ ትሄዳለህ። መዳረሻው እንግዲህ ስትደርስ ነው የምታውቀው። ገደልም ከሆነ ያኔ ትረዳለህ። ተጨባጭ ሁኔታው ምን መሰላችሁ? የምትማረው ነገር እና እውነተኛው የገበያ ፍላጎት መሃል በጣም ትልቅ ክፍተት አለ። 20 አይነት የማርኬቲንግ ፊሎሶፊ ብትማር ምን ጥቅም አለው? አዲስ አበባ ላይ አውርደ ልተገብረው ካልቻልክ ጣለው። 1890 ላይ እንደዚህ ሆነ ይልሃል። ምን ጥቅም አለው? ፕራክቲካል ካልሆነ ምንም ጥቅም የለውም። ሂስትሪ ማወቅ ተገቢ ነው፣ ጥቅም የለውም እያልኩ አይደለም። ችግር የመፍታት አቅማችሁን ይጨምረዋል። ግን ከነባራዊ ሁኔታ ጋር ካልተገናኘ ኪሳራ። ቲዮሪ ነገር ብቻ መሞከር የብዙዎችን እምቅ አቅም ይቀለዋል። እውቀት በጣም ወሳኝ ነገር ነው። እውቀት ከሌለ ጊዜና ጉልበትን የምትሸጠው which is የጉልበት ሰራተኛ ሆነ ትሸከማለህ ማለት ነው። እውቀት ካለ ግን ጊዜንና እውቀትን ትሸጣለህ። እውቀት ኖሮ ጊዜ ኖሮ እና ገንዘብ እንዴት እንደሚሰራ ከተረዳ ግን የሌሎች ሰዎችን ጊዜና እውቀት በመግዛት ገንዘብ ታገኛለህ። የመጨረሻው ደረጃ እንግዲህ ገንዘብን ራሱ ሸጠ ገንዘብ ታገኛለህ። ሶ ጋይስ እንግዲህ ወደ መጨረሻው ተቃርበናል። ኮንቬንሽናል ላይፍ ስታይሉን የምትፈልጉት ከሆነ ዲፎልት ፓዙን መከተል የምትፈልጉ ከሆነ ይቻላል። የሆነ ተሽከርካሪ ወንበር ላይ ተቀምጠ ወረቀት ስትፈርመዋል ሪጂድ የሆነ ኢንስትራክሽን መከተል አይምሮን ማሳደግ የማትፈልግ ከሆነ በየወሩ የማይረባ ገንዘብ ወደ አካውንት እንዲገባ የምትፈልግ ከሆነ ይቻላል ዲፎልት ፓዙን መከተል። ግን ስታማረር እንዳናይ፣ ምክንያቱም ያው እየተነገራችሁ ነው። ሪያሊቲውን እኮ እየነገርኳችሁ ነው። ፍሪደም ኦፍ ታይም እና ፍሪደም ኦፍ ሎኬሽንን እንዲሁ ፋይናንሻል ፍሪደምን ማግኘት የምትፈልጉ ከሆነ ግን ገንዘባችሁን፣ ጊዜያችሁን ስፔሲፊክ ስኪል ላይ ማርኬተብል ሊሆን የሚችል ስኬለብል ሊሆን የሚችል ነገር ላይ ኢንቨስት ማድረግ መቻል አላችሁ። አልዋሻችሁም፣ ይሄ ፓዝ በጣም ከባድ ነው፣ ግን መጨረሻ ላይ ኢትስ ወርዝ ኢት። ከዛኛው ፓዝ በጣም የተሻለ መንገድ። ዩኒቨርሲቲ ወጥመድ የሚሆነው እኛ እንደ ብቸኛ የህይወት መውጫ ስንመለከተው ብቻ ነው። ዩኒቨርሲቲ መሄድ የራሱ የሆነ ፋይዳ አለው፣ ግን እንደ ዲፎልት ፓዝ ወይ ኮንቬንሽናል ፓዝ መታየት መቻል የለበትም። እኔ በሶሻል ሚዲያ ቆይታ ፕሬዘንስ ላይ ከምጠነቀቅበት አንዱ ነገር ሂፖክራት ላለመሆን ነው እና ኦተንቲሲቲ ላይ ነው የምጠነቀቀው። እንደ አንዳንድ ፖለቲሽያኖች ማውራት አልፈልግም። የማውራው ነገር ነው የማደርገው ነገር ኮንትራዲክት እንዲያደርግ አልፈልግም። ለኦተንቲሲቲ ይጨነቃለሁ። እንደዚህ አይነት ሶሊድ የሆኑ ቶፒኮችን ይዘህ ስትመጣ ለምን ከባድ ኦብጀክሽን እንደሚነሳብህ አውቃለሁ። ምክንያቱም የነበረውን አስተሳሰብ ነው አታክ እያደረክ ያለው። ሰው ደግሞ ከነበረው አስተሳሰብ መቀየር አይፈልግም። ይሄንን ደግሞ 40 Laws of Power መጽሐፍ ላይ ተናው ከዚህ በፊት ያዛን ቪዲዮ ሰርቼላችኋለሁ። ምክንያቱን ነግሬያችኋለሁ። ዛሬ ግቡና እዩት። አንድ አይነት ሀሳብ የተለያዩ ፕላትፎርሞች ላይ ሼር አድርጌ ነበር፣ ፌስቡክ እና ኢንስታግራም ላይ። ሁለቱም የተለያዩ ፕላትፎርሞች ናቸው፣ የተለያዩ ሰዎች ናቸው ፎሎ የሚያደርጉኝ። ምን አይነት ኤጅ ግሩፕ ውስጥም እንዳሉ አውቃለሁ፣ ማወቅ እችላለሁ። ፕላትፎርም ይነግረኛል። ኢንስታግራም ላይ ሼር ባደረኩት እስካሁን ድረስ እስከ 700 ድረስ እይታ አግኝቷል፣ ግን ምንም አይነት ኦብጀክሽን አልገጠመኝም ከዛ ላይ። ኢንስታግራም ላይ ያሉ ያንገር ጄኔሬሽን የሚባሉት ናቸው ፕላትፎርሙ ለነሱ የተመቸ። ፌስቡክ ላይ ግን ፌስቡክ ላይ ያው ከኢንስታግራም በጣም
ያነሰ ሰውን የሚከተለኝ ግን ኦብጀክሽኑ ከዛ ነበረ እና የራሴን አናሊሲስ አስቀመጥኩኝ። ምን መሰላችሁ? ፌስቡክ ላይ ትላልቆቹ ጀነሬሽን ነው ያሉት አብዛኛው ማለት ነው። እነዚህ ትላልቆቹ ጀነሬሽን ደግሞ አሁን ያለውን ሲቹዌሽን ኤክስፒሪየንስ ያደረጉት በተመቻቸ ሞመንተም ውስጥ መጥተው ነው። ያንገር ጀነሬሽኑ ግን ያለምንም መመቻቸት ነው ኤክስፒሪየንስ እያደረገ ያለው። ሶ አይ ቲንክ ለዚህ ነው ኦብጀክሽኑ የሚነሳው። ሲቹዌሽን ስላችሁ ኢኮኖሚክ ሲቹዌሽን፣ ኢንፍሌሽኑ ምናምን ነው እንጂ ሌሎችም ጭምራሉ። መስማት፣ ማየት፣ ማዳመጥ እና ኤክስፒሪየንስ ማድረግ በጣም የተለያየ ነገር። ሶ አንደርስታንድ አደርጋለሁ ለምን እንደዚህ አይነት ኦብጀክሽኖች እንደሚመጡ፣ ግን እያወራው ያለው ሪያሊቲ ነው። ባይዘው እኔ ያነሳሁትን ሀሳብ በጣም ብዙ ሰዎች ከዚህ በፊት አንስተውታል፣ እንደ ቀልድም እያለ ስለሚታለፍ ነው እንጂ። ሶ እንግዲህ እንደነገርኳችሁ በመጨረሻም ሁለት አይነት ሰዎች ይቀራሉ። ሪስክ መውሰድ የሚፈልጉ እና በኮምፎርት ዞናቸው ውስጥ መቆየት የሚፈልጉ። በኮምፎርት ዞኔ ውስጥ መቆየት እፈልጋለሁ፣ የተለመደው መንገድ መሄድ እፈልጋለሁ፣ ኮርፖሬት ላይፍ ስታይሉ መኖር እፈልጋለሁ የምትሉ ከሆነ መብታችሁ ነው። ያንን መንገድ ተከተሉ። መልካም ጉዞ። ነገር ግን ሪስኩን እወስዳለሁ፣ 4 እና 5 ዓመታት በማይረባ ነገር አላባከንም፣ በ3 እና በ6 ወር ውስጥ ዲማንደብል እና ማርኬተብል የሆነ ስኪል ላይ ስፔሻላይዝ አድርጌ እንደኔ ፋይናንሻል ፍሪደምን አቺቭ ማድረግ እፈልጋለሁ የምትሉ ከሆነ ዌልካም ቱ ዘ ሊግ ልላችሁ እወዳለሁ። ጉዞ አድካሚ ነው፣ ግን መጨረሻ ላይ ወርዝ ያደርጋል። ለእናንተ ብቻ ሪስኩ መውሰድ የምትፈልጉ እዚህ ዲስክሪፕሽን ላይ ማስቀምጥላችሁ የቴሌግራም ቻናል ሊንክ ለመንካት ጆይን አድርጉ። አቶ ቶታይም ብላችሁ ልታገኙ ትችላላችሁ። አሁን የምሰጣችሁ ነገር ቢኖር 3 ነገር ነው። አንደኛ ሪድ ዳድ ፑር ዳድ የሚለው መጽሐፍ እንድታነቡ ተነግራችኋለሁ። ይሄ መጽሐፍ አንድ ስቴፕ ነው ቱ ፋይናንሻል ፍሪደም። ሁለተኛው መጽሐፍ The 4 Hour Work Week የሚል መጽሐፍ ቲም ፌሪስ የጻፈውን መጽሐፍ እንድታነቡ ተነግራችኋለሁ። ሁለተኛ ነገር እዚህ ዲስክሪፕሽን ስር ያስቀመጥኩላችሁን የቴሌግራም ቻናል ሊንክ ጆይን ልታረጉ ነግራችኋለሁ። ነፃ ነው፣ ከእናንተ ምንም የሚጠበቅ ነገር የለም። ብዙ መረጃዎችን እዛ ላይ ነው የምታገኙት በነፃ። አሁኑኑ ጆይን አርጉ። 2 ስቴፕ ቱ ዘ ፋይናንሻል ፍሪደም እየሄዳችሁ ነው ማለት ነው። ሶስተኛ ነገር ከዚህ በኋላ የምሰራቸውን በተከታታይ ቪዲዮዎች ያንን በንቃት እንድትከታተሉ ፈልጋለሁ። ለምን መሰላችሁ? በቀጣይ ቪዲዮ በአሁን ሰዓት እዚህ ሀገራችን ላይ በጣም በከፍተኛ ሁኔታ ዲማንዱ ላይክ አንኮንትሮልድ በሆነ ደረጃ እየጨመረ ያሉትን ስኪሎች ሪቪል የማድረግበት ነው። እንዴትም እነዛን ስኪሎች እንደምትማሩ ነፃ የሆኑ ሪሶርሶች ይሰጣችኋል። ከየትም ሳትወጡ ከቤታችሁ ሆናችሁ። የሚገርማችሁ ነገር እነዚህ ስኪሎች ዲጂታል ስኪልስ ናቸው። ዲጂታልስ ምን ማለት መሰላችሁ? ቤታችሁ ቁጭ ብላችሁ ገንዘብ ወደ አካውንታችሁ እንዲገባ ማድረግ የምትችሉባቸው ስኪሎች ናቸው። ሶ ያንን ቪዲዮ እንዲያመልጣችሁ አይገባም። እኔ አትማሩ አላልኩም፣ እሺ? እንደዛም ልል አልችልም። ሲቹዌሽኑን አዌር እያደረኳችሁ ብቻ ነው። ፋይናንሻል ፍሪደም፣ ፍሪደም ኦፍ ታይም እና ፍሪደም ኦፍ ሎኬሽንን እንድታሳኩ ይረዳችኋል። ምርጫችሁ የእናንተ ነው። እናንተስ ምን ትላላችሁ? ዩኒቨርሲቲ በእርግጥ ለሁሉም ሰው ነው ወይስ ብዙዎቻችን የገባንበት ወጥመድ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ጠቃሚ መስሎ ከታያችሁ ሼር በማድረግ ለሌሎች ሰዎች ድምፅ እንሁን። የዚህ ቻናል ዓላማ ለምትደግፉ በሙሉ ምስጋና ይድረሳችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ራሳችሁን በክህሎት እንጂ በወረቀት አትገድቡ። ቻው።